ናቸው የጨረቃ ፋሚሊ በሙሉ እንደውም አዳኞችም አላቸው። እንደናቸው ደህና ናቸው? እኔ ደህና ነኝ እግዚአብሔር ይመስገን። በዛሬው ፕራንክ ወይም በቡቡ ምን ተማራችሁ? በጣም ማለት ከዛሬው ብዙ ትምህርት አለው። በነገራችን ላይ በቡቡ ማለት በብሩኬ ፕራንክ ብቻ ሳይሆን ደግሞ በሶሻል ሚዲያ በዚህ ሰሞኑ ላይ በጣም ሰውን ያስለቀሰው ነገር እና ብሩኬ ያወራው ነገር ተመሳሳይ ነው ማለት ነው። ብሩኬ ምንድን ነው ያለው? አንድ ሴት ወንድ ምናምን ብሎ ነገር የለም። በነገራችን ላይ ሴትም ልጅ ሳታፈቅረው አዎ አፍቅሬሃለሁ ወይም ፍቅርህን አፈቅርሃለሁ ምናምን ብላ የምትናገርም ሴት አለች። ታታፈቅረው ማለት ነው። እሱን በሆነ ነገር የምትፈልገው ከሆነች እንደዚህ የምታደርግም ሴት አለች። ወንድም ልጅ ደግሞ አለ። ወንድ ልጅ ሳያፈቅር ዝም ብሎ ሳያፈቅር ግን ሴቷን ለመጠቀም ብቻ ሲፈልጋት አፈቅርሻለሁ ብሎ ይጠይቃታል። የእሱን ልብ መቼም ማወቅ አይቻልም። ሴቷንም እንደዛው ማለት ነው። እና ብሩኬ ያወራው ዛሬ እንደ ፕራንክ አመጣው እንጂ በእውነተኛው ታሪክ ላይ የተመሰረተ ነው። ግዴታ ፍቅረኛሞች ላይ ብቻ አይደለም፣ ትዳርም ላይ ያለ ነው ደግሞ። በነገራችን ላይ በሶሻል ሚዲያ አሁን ትናንትና በ21 ሁለተኛ ዙር መታ ተነግራለች እና በጣም አስለቃሽ የሆነ ታሪክ፣ ማንም ያለቀሰበት ታሪክ፣ ከአንድ ሚሊዮን የታየ ታሪክ አለ። ብሩኬ ፕራንክ ባረገው በዛሬው ማለት ነው። ተመሳሳይ የሆነ የሰው ልጅ በነገራችን ላይ ሰውን እኮ መገመት ወይም ማወቅ አይቻልም። ምንም ምን እንጃ ብቻ እና እግዚአብሔር ሲያገጣጥም ነው እላለሁ። አንዳንዴ እግዚአብሔር ሲፈቅድ ነው እውነተኛ ፍቅር የሚገኘው፣ እግዚአብሔር ሲፈቅድ ነው እንጂ አፈቅርሻለሁ፣ እወድሻለሁ፣ በጣም ማፈቅርሽ፣ እሞትልሻለሁ ቢል አንድ ወንድ ልጅ እውነት ነው ብሎ ማመን ይከብዳል። ሴትም እንደዛው ማለት ነው። እግዚአብሔር ሲፈቅድ ግን እንትን ይላል እና ብሩኬ ያለው ዛሬ በእውነተኛው ታሪክ ላይ የተመሰረተ ነው ማለት ነው። ብዙዎች አሉ፣ ብዙ የሚያለቅሱ ወንዶች አሉ፣ ብዙ የሚያለቅሱ ሴቶች አሉ። ሴቶችን እኮ አፈቅርሻለሁ እወድሻለሁ ብሎ ብዙ ነገር ታደረገ በኋላ እሷ የሆነ ነገር ሲፈጠርባት አላቅሽም ጭራሽም አላቅሽም ብሎ የሚል እኮ ወንድ አለ። አላቅሽም ብሎ ድምድም አድርጎ የሚያልፍ ወንድ አለ። እኔ ወንድ ልጅ ብቻ አይደለም ሴትም አሉ። ወንድ ልጅ የሆነ ነገር ሲሆን በቃ አልፈልገውም፣ ወይም እሷ የሆነ ደረጃ ላይ ስትደርስ እሱ ደግሞ ወደ ታች ማለት ምንም እሷ ቦታ ላይ ታልደረሰ አልፈልግህም ብላ ሌላ ጋር ትሄዳለች። እና ብሩኬ ያወራው ዛሬ በጣም እውነተኛ ነው። እርግጥ ልብ ይሰብራል። ሀይሚም አሁን ፕራንክ ቢያረጋት አሳዝነው ባይተዋት ልብ ይሰብራል። እንደዚህ ያለ ፕራንክ ቢቀር ደስ ይለኛል። በነገራችን ላይ አስፈላጊ አይደለም ብዬ ነው እኔ የማምነው ማለት ነው። ምክንያቱም ይሄ ፕራንክ በጣም ከባድ ፕራንክ ነው እና እንደዚህ ያለ ፕራንክ በጣም አስቸጋሪ ፕራንክ ነው። አብዛኛውን ደግሞ ተጋብተው ማለት ነው ተጋብተው ባልና ሚስት ሆነው ልጅ ወልደው ወይም ታይወልዱ ባልና ሚስት ሆነው ተሆኑ በኋላ አለመተማመን የሚባል ነገር አለ። ሴቲቱ ወንዱን አታምነውም፣ ወንዱ ደግሞ ሴቲቱን አያምናትም። እሱ ጭራሽ በጣም ከባድ ነው። ከማንም በላይ ከነሱ ይልቅ ከሰዎች ይልቅ በትዳር ላይ ፍቅረኛሞቹ ነው ያው እንግዲህ እራሳቸው የሚጎዳዱት፣ ግን ትዳር ላይ በጣም ከባድ ነው። ከነሱ ይልቅ ልጆቻቸው ላይ ነው የአእምሮ ጠባሳ የሚሆንባቸው። ምክንያቱም ልጅ ፊት መጨቃጨቅ፣ ልጅ ፊት ያልሆነ ነገር መነጋገር ምናምን ተደብቆ ያለቅሳል ልጅ ማለት ነው። ማለት ለምንድን ነው እንደዚህ መሆኑት ወይስ መሆነው ነው ምናምን ልጅን በፍቅር ሲያሳድጉ ነው ማለት በቃ ልጅ ፍቅር ይፈልጋል። በነገራችን ላይ ሁሌ የአባትና የእናት ጭቅጭቅ መስማት አይፈልግም እና በጣም ከባዱ ትዳር ላይ አለመተማመን፣ መነዛነዝ፣ መጨቃጨቅ በጣም ይከብዳል። በነገራችን ላይ እንደዚህ እኔ እንጃ ብቻ አላቅም፣ ብቻ በጣም ከባድ ብዬ የማስበውም ነገር እሱ ነው። ሳይወዱ አፈቀርኩሽ ብሎ በሰው ህይወት በቃ ህይወቷን ጠርጎ መብላት፣ የወንዱንም እንደዛው። ይሄ በጣም ከባድና አዛ ነገር ነው። እንደዚህ ባይሆን ባናረግ ሁላችንም ንጹህ ፍቅር ከሰጡ ንጹህ ፍቅር ብንሰጥ ደስ የሚል ነገር ነው። በጣም ከባድ ነው። በነገራችን ላይ እኔ ማርያምን ዛሬ አልቅሻለሁ። በጣም ነው ያለቀስኩት። ምን እንዳለ ታውቃላችሁ? ልጅቱ በሶሻል ሚዲያ ላይ ብሩኬ ያደረገውን ፕራንክ በሶሻል ሚዲያ ላይ ይሄን ሰሞን ያላየዋለ ብዬ አላስብም።
እና እናትዬቱ እንደዛ ሆኗ እንደገና ልጅዬቱ ደግሞ ያላት ጊዜ ሲኖራት ወደዋት ሳይኖራት ጥሏት ሲሄድ ከባድ ነው። እንደዛ ሲሆን ወዴት ነው የምንሸሸገው? ወደ ፈጣሪ ብቻ ነው። እናቴ ሌላ መሸሸጊያ የለኝም አንቺ ብቻ ነሽ ያለሽ ብላ ወደ ድንግል ማርያም ተሸሸኩ ስትል በእውነት በጣም ነው ያለቀስኩት። ግን ተሳክቶላት አይዞሽ ባይ ምናምን አግኝታ በዛው በለተቀኗ በትናንትና ቀን የተቀረጸው ቪዲዮ ደግሞ በጣም አለ አይደለ ደስ ይላል። ታሪኩን ቢያስለቅስም ማለት ነው። እና ይህን እንደ ፕራንክ አንትዩት፣ እውነተኛ ታሪክ ነው። ፕራንክ ነው ብዬ አላስብም። በጣም እውነተኛ ፕራንክ እንደ ፕራንክ ቢያስበውም እውነተኛ ታሪክ ነው ማለት ነው። እና በዚሁ የምናገረው ነገር ደግሞ ተዋቸው ልጆችን በእግዚአብሔር እንደው በእግዚአብሔር ይሆኑባችሁ። አለ አይደለ የሰው ደስታ የሚያስደስታችሁ ከሆነ ብሩኬ ብሏል። ሀይሚ ለብሩኬ በቂ ናት፣ ብሩኬ ለሀይሚ በቂ ነው። በመሀላቸው ምንም አይነት ነገር አያስፈልግም። ከነሱ ሌላ እግዚአብሔር ብቻ ነው። ከሁለቱ ሌላ መግባት ያለበት እግዚአብሔር ብቻ ነው እና እኔም እያየሁ ነው። እኔ በቻናሌ አንድ ቀን ሰው ሲሳደቡ አይቻለቅም ነበር። አሁን ግን ፍቅራቸውን ተተጋለጡ ወዲህ በቻናሌ ለራሱ ሲሳደቡ ስላየው ነው። ምንም አላረጓችሁም፣ አልደረሱባችሁም፣ አልነኳችሁም። የራሳቸውን ህይወት የራሳቸውን ኑሮ ነው የሚኖሩት። ተዋቸው። ያኔ እውነተኛ ፍቅርም ሆነ ውሸተኛ ፍቅርም ሆነ እነሱ ናቸው እንጂ የሚኖሩት እናንተ አይደላችሁም። አንዳንድ ሰዎች ብሩኬ ተናግሯል። ለልጃቸው እንኳን ሊድሯት አስበው ነበር ያለው ኤግዛክትሊ እውነት ነው። ብዙ ነገርም አለ እና እንደዚህ ባታረጉ፣ በመሀላቸው ባትገቡ፣ ብተዋቸው፣ ቢቻል መልካም ነገር ተመኙላቸው፣ ጸልዩላቸው እንጂ በመሀል ገብታችሁ ሌላ ባትሏቸው ጥሩ ይመስለኛል። ተዋቸው በቃ። በሰው ህይወት መግባት አስፈላጊ አይደለም፣ ፌርም አይደለም። ተዋቸው እና በሰው ላይ ክፉ አንሁን፣ በሰው ላይ መጥፎ አንሁን፣ ለሰው መጥፎ አንሰብ። ዛሬ አንድን ሰው ብንጎዳ፣ አንድን ሰው መጥፎ ሁነን የሆነ ነገር ብናደርገው ነገኛ ላይ በምን እንደሚደርስብን አናቅም። በሆነ ነገር ደርሶብን ልናለቅስ እንችላለን። መልካምነት ግን ለራስ ነው። መልካምነት በጣም ለራስ ነው። ሁሌም ቢሆን መልካም ብንሆን እግዚአብሔር ይጠብቀናል ማለት ነው። መልካም እንሁን፣ እንደዚህ አናድርግ ነው። ለማንም መልካም ማሰብ ጥሩ ነው እና ብሩኬ ሙሽዬ የኔ ደርባባ እናት በዙ አጋጣሚ እናመሰግናለን። እንኳን እቤት ሲመጡ እንኳን አይደለም ቀርቶ በእኔ ባይደርስ በልጆቼ ሊደርስ ይችላል ብላ ራሷን እኔ ላይ ቢሆን ብሎ ማሰብ በጣም አሪፍ ነገር ነው። በነገራችን ላይ ማለት ነው እኔ ላይ ቢሆን ብሎ ማሰብ በጣም አሪፍ ነው። ምክንያቱም እኔ ላይ ቢሆን ብሎ ሰው ሲያስብ ያንን ነገር ማገናዘብ ይችላል እና እንደዚህ ብናደርግ ጥሩ ነው። ብሩኬ ሀይሚዬ በእውነት እኔ አላቅም፣ ብቻ እመቤቴ ወላዲተ አምላክ መጨረሻችሁን ታሳምርላችሁ። በመሀላችሁ የሚገባውን ነገር ድንግል ማርያም ወዳ ትበልላችሁ። እስከ መጨረሻው ድረስ እግዚአብሔር በፍቅር በመተሳሰብ እናንተ እንኳን አይደለም ቀርቶ ለራሳችሁ ሰውን ለራሱ ታስተምራላችሁ። በዛሬው አሁን ብዙ ሰው ሊማር ይችላል። በዛሬው ማለት ነው በጣም አዛና አስቸጋሪ ነገር የዛሬው ፕራንክ አስመስለው እውነተኛ ታሪክ ላይ በቃ ሁሉም ሰው ያለቀሰበት ይሄን ሰሞን ይሄ ስለሆነ ነው። በነገራችን ላይ ሰውን ታልወደዳችሁት ወይም ታላፈቀራችሁት አላፈቅርህም ብላችሁ መናገር አሪፍ ነገር ነው። ሰውን አለመዋሸት ማርያምን ምንም ይሁን ምንም እንደው በፍቅርም ሆነ በምንም ሆነ ሰውን አንዋሽ። መዋሸት ጥሩ አይደለም። እራሳችንን የኋላ ይጎዳናል። ዛሬ ደስተኛ ብንሆን ነገ ልናለቅስበት እንችላለን። ለምን አደረግን፣ ለምን እንደዚህ አረግን ብለን ማለት ነው። እና ነገ ሰፕራይዝ አለ ተብሏል። በሰላም ያሳድረን መድኃኔዓለም። የድንግል ማርያም ልጅ በሰላም አድረን ሰፕራይዙን የምናይ አድርገን። እንግዲህ አሪፍ ሰፕራይዝ ነው ብሏል። ያሳካላቸው። ሁሌም ደስተኛ ይሆኑ። ሁሌም ቢሆን የድንግል ማርያም ልጅ ደስተኛ ያድርጋቸው። ብዙ ተናገርኩኝ መሰለኝ እና ደህና ሁኑልኝ። በስደት ሀገር የምትኖሩ እህቶቼ፣ ወንድሞቼ እንዲሁም እናቶችም ስላላችሁ እመቤቴ ወላዲተ አምላክ ባላችሁበት ትጠብቅልኝ። በሰላም ለቅድስት ሀገራችሁ ታብቃልኝ። ከኃጢአት በስተቀር ያለውን ሁሉ የልቦናችሁን መሻት ትሙላልኝ።
ደህና ሁኑልኝ። በዛሬው በነገራችን ላይ ብዙ ትምህርት አለው። ምክንያቱም በሶሻል ሚዲያ ይሄን ሰሞን በቲክቶክም በዩቱቡም ልታዩ ስለምችሉ በዛሬው ፕራንክ የተነሳ ብዙ ሰው ስላለቀሰ ወንዱም ሴቱም፣ ምክንያቱም ወንዱ ለራሱ ወንድነቴን ጠላሁት ብሎ ያለበትም አለ። ህይወትም አስጠላኝ። ትዳር እኮ ኧረ እኔ ትዳር ብዙ የሚፈራ ሰው እኮ አለ። ቡኬ እንዳለው ብዙ ትዳር የሚፈራ አለ። ለምን አገባለሁስ ምን ይሰሩልኛልስ የሚል አለ። እና እግዚአብሔር ከነዛ ይጠብቀን፣ ከዚህ ይሸሽገን። ብሩኬ ሀይሚ እግዚአብሔር ድብቅ ሽሽግ ግፍን ያርጋችሁ። እመቤቴ ወላዲተ አምላክ በቀሚሷ ክልል ልታድርጋችሁ ማለት ነው። አይዟችሁ፣ ሁሌም ደስተኛ ሆኑ እና ሁላችሁንም ወዳችኋለሁኝ። ደህና ሁኑልኝ።